እዚህ የባቡር ሀዲድ ላይ የተቀመጠው $250,000 የሚያወጣ ላምበርጊኒ መኪና ነው። እናም በመንገዱ ላይ ትልቅና ጠንካራ የሆነ ባቡር ይንቀሳቀሳል። አሁንም ወደ መኪናው እየመጣ ነው። ነገር ግን መኪናውን ከመግጨቱ በፊት ይህንን ላምበርጊኒ ለብሌክ ሰጠዋለሁ። አመሰግናለሁ። ከዚህ ባቡር ተጨማሪ ሌሎች ነገሮችም አሉ። እዚህ ጋር እንደምታየው 8 ወታደሮች አሉ። እናም እያንዳንዳቸው 10,000 ያህል ጥይቶችን ወደዚህ ይተኩሳሉ። እስካሁን ካየሁት ነገሮች በሙሉ ይሄ በጣም አስፈሪው ነው። እውነት ብለሃል። በጣም ምርጥ ፕሮግራም ነው የሚሆነው። ከአሁኑ ሰዓት ጀምሮ 24 ሰዓት አለክ። የፈለግከውን ነገር እዚህ ጋር መገንባት ትችላለህ፣ መኪናውን ለመጠበቅ። ሰዓቱ ጀምሯል። እሺ፣ በመጀመሪያ ያሰብኩት ነገር ለመከላከል እንዲሆን ብሎኬቶችን እንደረድራለሁ። ከዛ ደግሞ ከፊት ለፊቱ ኮንቴነር አስቀምጣለሁ። ኮንቴነር ውስጥም ሮቶና የተለያዩ እቃዎችን አስገባለሁ። ከዛም ከፊት ለፊት ደግሞ ያረጁና የተበላሹ መኪናዎችን እደረድራለሁ። እንደዛ ነው ማድረገው። ታዲያ ይሄ 10,000 ጥይቶችን ይከላከላል ብለህ ታስባለህ? አዎ በሚገባ። እስካሁን ግን ምንም ነገር አልሰራህም። ቶሎ ወደ ስራ መሄድ ይኖርብሃል። ብሌክ ወዲያውኑ አካባቢው ላይ ወደሚገኙ እቃ መሸጫዎች ነው ሄደው ሙሉ ለሙሉ እቃዎቹን በኔ ካርድ ነው የገዛው። ለዚህም $78,000 ያህል ወጪ አውጥቷል። አሁን እቃዎቹ በሙሉ እየደረሱ ይመስላል። ይሄን ሁሉ እቃ መግዛቴን እስካሁን ድረስ አላመንኩ። ምንም የቀረኝ ነገር የለም። እዚህ ጋር እንደምታዩት የውሃ መኪና አምጥቷል። የተበላሹና ያረጁ መኪኖችንም ይዟል። እንዲሁም ይሄን ኮንቴነር አምጥቷል። ይሄ ሁሉ እቃው ምን ሊያደርግበት ነው? በጣም አብዝቶታል። ሰዎች እዛ ጋር የቆሙትን ተኳሾች እንደሌሉ ቁጠሯቸው፣ እርሷቸው። ለምን ተስፋ እንደማይቆርጡ ራሱ አልገባኝም። አሁን 5 ሰዓት ያህሉ አልቋል። እናም የመጀመሪያ ግርዶሹን በኮንቴነር ሊሰራው ነው። አሁን አሪፍ ነው ያለው። እንደዚሁ አስቀምጡት። ይሄ ኮንቴነር የምትተኩሱትን ሽጉጥ ይመልሳል ብለህ ታስባለህ? እውነት ለመናገር ምንም አይመልስም። ስለዚህ እያልክ ያለው ነገር ዝም ብሎ እየለፋ ነው? አዎ፣ ለሱ ጥሩ አይመስለኝም ይሄ ነገር። አሁን 6 ሰዓት ያህል አሳልፈሃል። ጥሩ ሁኔታ ላይ ነኝ ብለህ ታስባለህ? አዎ፣ በጣም ደስተኛ ነኝ። እርግጠኛ ነህ? አዎ፣ ቢያንስ ይሄን ኮንቴነር አስቀምጠናል። ይሄ ነገር ጥይቶቹን መመለስ ይችላል ወይ ብዬ ጠይቄያቸው ነበር እና ምን አሉ? አይመልሰውም ነው ያሉት። ብሌክ ችግር ውስጥ እንዳለ ካረጋገጠ በኋላ ያለውን አቅም በሙሉ እየሰጠ ነው። እናም ምሽቱን ብቻ ሳይሆን እስከ ንጋትም ድረስ መከላከያውን ሲያጠነክር ነው የቆየው። አረ የሰውዬ የዋዛ አይደለም። ኮንቴነሩን ሙሉ እኮ በእቃዎች እየሞላው ነው። ጠዋት ላይ መጥቼ መከላከያውን ሳይ በሰራው ነገር በጣም ነው የተደነቅኩት። እስኪ የሰራውን ነገር ትንሽ አስረዳኝ። ከፊት ለፊት በኩል ሙሉ ለሙሉ ኮንክሪት ነው የደረደርኩበት። መሀል ላይ ያለውን ደግሞ ትንሽ ከሌሎቹ ከፍ አድርጌዋለሁ፣ ምክንያቱም ፊት ለፊት ላይ ከፍ ያለ ሽጉጥ ስላለ ማለት ነው። እና ሙሉ ለሙሉ የተበላሹና ያገለገሉ መኪናዎችን ደግሞ ኮንቴነር ውስጥ ከትቻቸዋለሁ። ያም ኮንቴነሩን አልፎ ጥይቱ መኪና እንዳይመታ ያደርግልኛል። እና መኪናው አጠገብ ደግሞ ውሃ የተሞሉ ሮቶዎችን ደርድሬያለሁ። ወደዚህ ቦታ ስንመጣ ደግሞ እዚህ ጋር እንደምታዩት የሱን ላምበርጊኒ እናያለን። ሙሉ ለሙሉ በእቃዎች ተሸፍና ማለት ነው። ይሄ ሁሉ እቃ ግን እነዛን ሽጉጦች ማቋቋም ይችላል ብለህ ታስባለህ? አዎ በሚገባ ይመስለኛል። 50% እድል ነው ያለክ ይሄንን ውድድር ለማለፍ። 10,000 ጥይቶችን እንዲተኩሱ ከማዘዝ በፊት እየተወዳደርክ ያለው ለላምበርጊኒው ብቻ አይደለም፣ እዚህ ውስጥ ላለው $100,000 ጭምር ነው። ይሄ በጣም ምርጥ ውድድር ነው። ምናልባትም መኪና ላይ ጉዳት ከደረሰ በዚህ ልታስተካክለው ትችላለህ። የተሰጠ 24 ሰዓት አሁን ተጠናቋል። 8 አስፈሪ ወታደሮችና 10,000 ጥይቶች ከፊት ለፊት ቆመዋል። ዝግጁ ነክ? እየተጨነቅኩ ነው ያለሁት። ቶሎ ጀምሩ። ሁሉም ነገር ዝግጁ ነው። ያንተን ትዕዛዝ ነው የምንጠብቀው ጂሚ። መተኮስ ትችላላችሁ። ተዘጋጁ፣ ተኩሱ።